ዓለም ሁሉ ተኝቶ እያለ ንጋት ላይ ብቻህን ስትሠራ የነበርከው አንተ ያንን ትዝ ይልሃል? እኔ አንተ ነኝ። ግን ከትንሽ ጊዜ በኋላ ያንን የጠዋት 5 ሰዓት ደወል በደንብ አስታውሰዋለሁ። እጅህ ስልኩን ለማጥፋት ሲያመነታ ግን ራስን ገዝተህ ስትነሣ ማንም ሳያይህ ማንም ሳያጨበጭብልህ እነዚያ የብቸኝነት ሰዓታት፣ ያልተላኩት መልእክቶች፣ ምላሽ ያልሰጠባቸው ጥሪዎች፣ ትኩረትህን ለመስረቅ የሞከሩት ነገሮች ሁሉ አንተ ግን ራስን ብቻ ስታይ ሁሉንም አስታውሳለሁ። ዓለም ሁሉ ጫጫታ ሲበዛበት አንተ ግን የራስን ጸጥ ያለ ዓለም እየገነባህ ነበር። የማንም ማረጋገጫ ሳያስፈልግህ የውስጥ ድምፅህ ብቻ ሲመራህ፣ ያ የማይሰማው ትጋት፣ ያ የማይታየው ዝግጅት የዛሬውን አንተን ቀርጾታል። የሚጮኹት ባዶ ናቸው፣ የሚሰሩት ግን ዝም ይላሉ። እውነተኛ ጥንካሬህ የሚለካው በጩኸት ሳይሆን በዝምታ በተሠራው ሥራ ነው። ማንም ሳያይህ የገነባኸው እያንዳንዱ ጡብ፣ ማንም ሳያደንቅህ የዘራኸው እያንዳንዱ ዘር ፍሬ አፍርቷል። እነዚያ የዝምታ ቀናት፣ ያ የትዕግሥት ጊዜ የዛሬው አንተ መሠረት ናቸው። ዛሬ የምታያቸው ውጤቶች የዚያን ጊዜ ዝምታ ፍሬዎች ናቸው። ስለዚህ ዝም ብለህ ሥራ፣ ከራስህ ጋር ተነጋገር እንጂ ከሌሎች ጋር አትከራከር። የዝምታህ ጥንካሬ ፍሬ ያፈራል። አብረን እንቀጥል።